እዛ ደግሞ በደብተር ስታጠኙ ሞር እንትን ያለሽ እሱኛውን ሁሌ ስለምታደርጊ ትሰላቻለሽ። እዚህ ግን አዲስም ነገር ስለሆነ በጣም አሪፍ ነው። ፈተና ላይም ሲመጣው በቲዮሪ ከማንበብ ይልቅ እዚህ መጥተው እያንዳንዱ ኔክስት እንደዚህ ነው የሚደረገው፣ ቀጣይ እንደዚህ ነው እያሉ እጃቸው እየሰራ ስለሆነ የሚሰሩት ያን ነገር እንዳይረሱት ኤግዛም ታይሙን በደንብ አስታውሰዋል። ፕራክቲካል ኤክስፐሪመንት ስናይ ሞርኛ እንድንይዘው ምናምን እንዲገባ ምናምን ያግዛናል። አንደኛ ለማጥናትም አይመችም። ሞሮን ደብተር ላይ ያሉ ሾርት ኖቶችን እናወጣለን። ፈተና ሰዓት ኤግዛም ሰዓት ላይ ሞር ፕራክቲካል በሆነ ቁጥር አይረሳንም። የሞንስቱስ እንትናችን ፕሮባቢሊቲ ሃይ ነው በጣም ኖርማል ከደብተር ላይ ከማጥናት ላይ ነው። ስሜ ማዕረግ ጌታቸው እባላለሁ። የቦናፋይድ ሁለተኛ ደረጃ ትምህርት ቤት የባዮሎጂ ላብ ቴክኒሻን ነኝ። ስሜ ማልዳ አበበ ይባላል። የቦናፋይድ ትምህርት ቤት የ10ኛ ክፍል ተማሪ ነኝ። ስሜ ኦፍሮ እንደሰው ይባላል። የመጣው ከ10ኛ ክፍል ነው። ስሜ ሱላን ደነቀ ይባላል። የ10ኛ ክፍል ተማሪ ነኝ። እኛም ፍቅረ ማርያም ይባላሉ። የ10ኛ ክፍል ተማሪ ነኝ እና እዚህ ላብራቶሪ ውስጥ ብዙ ስራዎችን እንሰራለን። ለምሳሌ እንትን እየሰራ ነበር፣ ስታርች እየሰራ ነበረ እና በጣም አሪፍ ነው እዚህ መስራታችን። ብዙ ማቴሪያሎችም አሉ እና በጣም አሪፍ ነው። ልጆቹ ቲዮሬቲካሊ ይማራሉ። ከዛ በኋላ ቴክስት ቤዝድ ሆነን እዛ ላይ ያሉ የፕራክቲካል አክቲቪቲዎች አሉ። በቲዮሪ ከተማሩ በኋላ እዚህ ባዮሎጂ ላብ በማምጣት እነዛን አክቲቪቲዎች እያንዳንዱን እንዲሰሩ እናደርጋለን። ያም ደግሞ ለልጆቹ ምን ይጠቅማል? በቲዮሪ የተማሩትን ነገር እዚህ መጥተው በፕራክቲካል እጃቸው እየነካካ የተለያዩ ማቴሪያሎችን ተጠቅመው ሲሰሩ እንዳይረሱት ያደርጋል ያንን ነገር። እነሱም ደግሞ ሞር ፍላጎት አላቸው፣ እዚህ መምጣቱን ይፈልጉታል እና እዛ ከሚማሩት በተጨማሪ እዚህ መጥተው በደንብ ፕራክቲካሊ እያንዳንዱን ቴክስቱ ላይ ያሉትን ኤክስፐሪመንቶች ይሰራሉ እና በደንብ ደስተኛ ሆነው ነው የሚሰሩት። በጣም ይፈልጋሉ እዚህ መምጣቱን። ፕላስ ደግሞ እንዳይረሱት ያንን ነገር ያደርጋል። የተለያዩ ጥያቄዎችን በመጠየቅ ብዙ ነገር አውቀው ተገንዝበው ይሄዳሉ፣ ከቲዮሪ በተሻለ ማለት ነው። ሞሮን ፕራክቲካል ሲሆን አንደኛ ነገር ደስ ብሎ ነው የምንማረው ያለና ቲዮሪ አንደኛ ለማጥናትም አይመችም። ሞሮን ደብተር ላይ ያሉ ሾርት ኖቶችን እናወጣለን። እሱ ስናጠና ሞሮን ደስ ብሎ ነው የምናጠናለን። ብቻ ደስ ይላል። የሚገኘው ባዮሎጂ ላብራቶሪ ቴስት ማድረጊያ ቦታ ነው እና ይሄ እንደዚህ ፕራክቲስ ማድረጋችን የሚጠቅመን ለፈተና ሰዓት ኤግዛም ሰዓት ላይ ሞር ፕራክቲካል በሆነ ቁጥር አይረሳንም። የሞንስቱስ እንትናችን ፕሮባቢሊቲ ሃይ ነው በጣም ኖርማል ከደብተር ላይ ከማጥናት ላይ ነው። ለጊዜያችን ባለቀው እረፍት ሰዓትና ሰዓት ምናምን አለ። የዛ ሰዓት ወደ ላብራቶሪ በመምጣት ራሳችንን ደብተር ላይ የተማርነውን እንትን በማለት ፕራክቲካል ደግሞ በማየት ደግሞ ዊኬንድ ላይ በመምጣት ፕራክቲካል የሆኑ ቲዮሪዎችን እንትን በማለት ራሳችን ቼክ ማድረግ አለብን እና ማላመድ አለብን ራሳችንን። ሪዲዩሲንግ ቴስት ሞክረናል፣ እንዲሁም ደግሞ ቤሩት ቴስት ሞክረናል። የተለያዩ አይነት ኤክስፔሪመንቶችን ከዚህ በፊት ሰርተናል። ልክ እንደ ስሪቢን ቴስት እንደምንለው አይነት ነገሮችን ሰርተናል። ኖርማሊ በቲዮሪ ነው የምንማረው ክላስ ውስጥ፣ ግን ከዛ ባሻገር እዚህ መተን በፕራክቲካል ኤክስፐሪመንት ስናይ ሞርኛ እንድንይዘው ምናምን እንዲገባ ምናምን ያግዛናል። ባዮሎጂ ስናይ አስተማሪያችን ቀድሞ ነው ቲዮሪ ፓርት የጨረሰው። እንደን በቀሩት ክፍለ ጊዜ ደግሞ ኤክስፐሪመንት አድርገን ይሰራሉ። ለኤግዛሙ የሚጠቅማቸው ያው እዚህ ላይ የተለያዩ ፕሮሲጀሮች አሉ። ያንን ፕሮሲጀር እያነበቡ ሲሰሩ ያንን ነገር እንዳይረሱት ያደርጋል። ፈተና ላይም ሲመጣው በቲዮሪ ከማንበብ ይልቅ እዚህ መጥተው እያንዳንዱ ኔክስት እንደዚህ ነው የሚደረገው፣ ቀጣይ እንደዚህ ነው እያሉ እጃቸው እየሰራ ስለሆነ የሚሰሩት ያን ነገር እንዳይረሱት ኤግዛም ታይሙን በደንብ አስታውት ነገር ስለሆነ እዚህ እንዳይረሱት ይጠቅማቸዋል ማለት ነው። ሰሪ በደንብ እየነካሽ እንደገና ሁሉ ነገር እያየሽ ስለሆነ ሞር ከምታጠኝ ይልቅ ሞር አሪፍ ነው ብዬ አስባለሁ። እዛ ደግሞ በደብተር ስታጠኙ ሞር እንትን ያለሽ እሱኛውን ሁሌ ስለምታደርጊ ትሰላቻለሽ። እዚህ ግን አዲስም ነገር ስለሆነ በጣም አሪፍ ነው በጣም ያለውና ማመስገን ፈልጋለሁ ቦናፋይድ ትምህርት ቤትን እንደዚህ አክሰስ እንትን ስላለልን ስላዘጋጀልን
በጣም አመሰግናለሁ። ያው እዚህ እንግዲህ 3 ላብራቶሪ ነው ያለ። የኬሚስትሪ ላብራቶሪ ለብቻ አለ። እዚህ ደግሞ ይሄኛው ክፍል የባዮሎጂ ላብራቶሪ ነው። ቀጥሎ ደግሞ የፊዚክስ ላብራቶሪ አለና እዚህ 3 ሩሞች ላይ ልጆቹ በቲዮሪ መጀመሪያ ይማሩና ከዛ በኋላ እዚህ 3ቱም ላብ ላይ መጥተው ፕራክቲካል ይሰራሉና የተለያዩ ማቴሪያሎች አሉ። ያው ይሄ ባዮሎጂ ላብ እንደመሆኑ መጠን ማይክሮስኮፖች አሉና ያ ሞር ኢን ዲቴል እዛ ጋር የሚሰሩትን ነገር በደንብ እንዲረዱ እርስ በርስ በደንብ ኮሚኒኬት አድርገው በደንብ ያን ነገር እንዲረዱ ያደርጋል። እና ደግሞ እኚህ ፕራክቲካል ፓርቶች ሲደርሱ የተለያዩ ሳምፕሎች በማምጣት እዚህም ማቴሪያል አለ ያንን ተጠቅመን በደንብ እንዲሰሩ እናደርጋለን።